የአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ እንደሚታወቀው ትላንት ምሽት አድርጎ አሸናፊው ቡድን ተለይቶ ታውቋል። ቸልሲዎች ከመመራት ተነስተው ሪያል ቤቲስን 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። ቤቲሶች አብዲ ዛልዙሊ በ9ኛው ደቂቃ ላይ ባስቆጠረው ግብ እየመሩ ቢቆዩም ከ65ኛው ደቂቃ በኋላ ግን በጨዋታው ሌላ ታሪክ ተፈጥሮ ቸልሲዎች 4 ግብ መረብ ላይ ማሰረፍ ችሏል። ኤንዞ ፈርናንዴዝ ገሽቶ አስቆጥሯቸው አድረገ። ኒኮላስ ጃክሰን እንዲሁ ገሽቶ በማስቆጠር የመሪነቷን ግብ አስገኘ። ጄደን ሳንቾ ግሩም ግብ በማስቆጠር 3ኛዋን ግብ እንዲሁም የማሳረጊዋን ግብ ደግሞ ሞይሰስ ካይሴዶ ከሳጥን ውጪ ጨረቃዋ ውስጥ ሆኖ ቆንጆ ግብ ማስቆጠር ችሏል። ውጤቱንም ተከትሎ እንግዲህ ቸልሲ የዘንድሮ የአውሮፓ ኮንፈረንስ ሊግ አሸናፊ በይፋ መሆንም ችሏል። ሰማያዊዎቹ አሁን ላይ ቻምፒዮንስ ሊግ፣ ዩሮፓ ሊግ እና ኮንፈረንስ ሊግ ያሳኩ የመጀመሪያ ቡድንም ያደርጋቸዋል። ስለ ጨዋታው ግን እስቲ አንዳንድ ነጥቦችን እናንሳ። የጨዋታ የተለያዩ ገጽታ የነበሩት ሁለት አጋማሾችን አስመልክቶናል። በመጀመሪያው አጋማሽ ሪያል ቤቲሶች የተሻሉ ነበሩ በኳስ ቁጥጥር። ያኔም ቢሆን ግን ቼልሲ 68.3% የኳስ ቁጥጥር ነበራቸው። ግን ደግሞ ቼልሲ በመጀመሪያው አጋማሽ ደካማ ቡድን ነው የነበሩት። በተቃራኒ ሳጥን ውስጥ ብዙ ተች የነበረው ቡድን ብንመለከት በመጀመሪያው አጋማሽ ቤቲሶች ነበሩ። ይህም ብቻ ሳይሆን ብዙ ሙከራዎችን ያደረጉትም ብዙ ኢላማም የጠበቀ ሙከራ ያደረጉት እንዲሁም የተሻለ ግብም ያስቆጠሩት በመጀመሪያው አጋማሽ ሪያል ቤቲሶች ነበሩ። የሚመጣጠን አልነበረም። ሆኖም ግን ቤቲሶች በመጀመሪያው አጋማሽ ቢቆጣጠሩም እድል ሲያገኙ ግን የሚያባክኑ ቡድን ነበሩ። በኳስ ብቻ ሳይሆን ደግሞ በህይወትም እድል ስታገኝ መጠቀም ይኖርባል። ያለበለዚያ የሚቀጣ ነው መልሶ የሚለው። ትናንት ቤቲሶች ጋር የተመለከት ነው ይህንን ነው የነበረው። ታዲያ በመጀመሪያው አጋማሽ መልክ ከያዘ በኋላ ሁለተኛው አጋማሽ ላይ ሰማያዊዎቹ ተቀይረው በመምጣት ጨዋታው ሙሉ በሙሉ ዶሚኔት በማድረግ 4 ግቦችን ከ65ኛው ደቂቃ በኋላ አስቆጥሯል። ቤቲሶች ቸልሲን ሙሉ 90 ደቂቃ ማቆም አልሆነላቸውም። የቤቲሶች ምርጫ የነበረው ከኋላ ላይ ተሰይሞ ወይም ወደ ኋላ አፈግፍጎ መጫወት ነው የነበረው። ይህ ደግሞ በቸልሲ ፕሬሸር ወይም ጫና እንዲፈጠርባቸው አድርጓል። የቸልሲ የማጥቃት አማራጮች ደግሞ ለቤቲሶች ባክላይን ከመጠን በላይ ሆኖባቸው ነው የተገኘው። የፔሌግሪኒ ተከላካዮች ቸልሲዎች ነገሮችን ሲያቀሉላቸው ነው የነበረው ልንለው እንችላለን። የኤንዞ ማሬስካ ቡድን ይህንን የፍጻሜ ጨዋታ ለማሸነፍ ዋነኛ ሚስጥር ደግሞ የነበራቸው ወይም ያላቸው የስኳድ ዴብስ በእጅጉኑ ጠቅሟቸዋል። በተለይ ያደረጉት ቅያሪ አጃኢብ የሚያስብለው። ለዚህ ቅያሪ ደግሞ ፔሌግሪኒ ምላሽ ሳይሰጡ ቀርቷል። የቤቲስ ተጫዋቾች የደከማቸውና እጅ የሰጡትም ገና በ60ኛው ደቂቃ ላይ ሲደርሱም ነበር። አንቶኒ ትላንት ደግሞ ደካማ እንቅስቃሴን ያደረገ ተጫዋች ነበር። ኢስኮ ደግሞ በሁለተኛው አጋማሽ አጋዣቶ ብቸኛ ሆኖ የተገኘ ተጫዋች ነበር። የኢዛልዙሊ ቅያሪ ደግሞ ኔጌቲቭ የሆነ ኢምፓክት ነው የፈጠረባቸው። የሱ መውጣት ሩጮች እንዳይኖሩ አድርጓል። ስፔሶችንም እንዳይፈጠሩ አድርጎ ኔጌቲቭ የሆነ ኢምፓክት እንዲኖር ነው ያደርገው። የቼልሲ ቅያሪዎች ግን ተጽዕኖ ፈጣሪ ነበሩ። በተለይ የሪስ ጄምስ ቅያሪ ፍሬ ያፈራና ጨዋታውን የቀየረ የነበረ ቅያሪ ነበር። በማሎ ጉስቶ በሁለተኛው አጋማሽ በጊዜ ተቀይሮ የገባ ተጫዋች ነበር። ጉስቶ ትላንት በኢንቨርትድ ሚና በበቂ ሁኔታ ኢንቨርት ሲያድርግ የነበረ ተጫዋች ሆኖም አልተገኘም። የጄምስ ቅያሪ ግን ቼልሲዎች ጨዋታውን እንዲቆጣጠሩና ኮምፖዠር ወይም እርጋታ እንዲኖራቸው ያደረገ ቅያሪ ነበር። ኢምፓክትፉል የሆነ ቅያሪ ሆኖ ተገኝቷል። ሪስ ጄምስ በነገራችን ላይ ቸልሲን በአምበልነት እየመራም የመጀመሪያ ዋንጫውን ትላንት አሳክቷል። ያኔ ቸልሲ በ2021 ካልተሳሳትኩኝ የቻምፒዮንስ ሊግ ዋንጫ ሲያሳኩ ከነበረው ስብስብ የቀረው ብቸኛ ተጫዋች አሁን ላይ ሪስ ጄምስ ብቻም ነው። ትላንት ትክክለኛ መሪ መሆኑንም ያሳየበት ጨዋታ ነበር። ማሬስካ ትላንት እሱን ለምን እንዳላደረጉ ተጠይቀው ደግሞ የሰጡት ምላሽም እሱን ለመጠበቅ ነው ሲሉ ተደምጧል። በሌላ በኩል የቤቲሶችን 4-4-2 ቅርጽ እናንሳ። ቤቲሶች ቼልሲ ላይ የ4-4-2 ቅርጽ ዲፌንሲቭ ብሎክ ነበራቸው። ቼልሲዎች ይህንን ለመቅረፍና ለመስበር ደግሞ ፓልመርንና ኤንዞም ቢትዊን ዘ ላይንስ ያገኟቸው የነበረ መሆኑ ቁልፍ ነበረላቸው። ስፔስ እንዲያገኙ ሲረዳቸው ይታይ ነበር። ቤቲሶች ሁለቱን ተጫዋቾች ፓልመርንና ኤንዞን በ10 ቁጥር ቦታ ላይ ለመያዝ ደግሞ ተቸግረው የነበሩ ቡድን ነበሩ። ምክንያቱም የቤቲስ ተከላካዮች ወደ እነሱ ወጥተው ፕረስ ለማድረግ ኮምፎርታብል
ስላልነበሩም ነው። ፓልመርና ኤንዞ ግን ለቼልሲዎች በወሳኝ ሰዓት የሚገኙ ተጫዋቾችም ናቸው። ያቻነቷን ግብ ያገኙትም በሁለቱ ጥምረት እንደነበር የሚዘነጋ አይደለም። ፓልመር 2 አሲስቶችንም ያደረገ ተጫዋች ነበር። ትላንት ኒኮላስ ጃክሰን ደግሞ በጥልቀት ወደ ኋላ ተስቦ ሲጫወትም የነበረ ተጫዋች ሆኖ ተገኝቷል። ቼልሲዎች ማል ክፍሉ ላይ ቁጥራዊ ብልጫ ሲወስዱም የነበሩ ቡድን ናቸው። በሌላ በኩል ደግሞ ቤቲሶች ከማንቱማ ፕሬሲንጋቸው በተጨማሪም በጨዋታው ዞን ኦሪየንትድ ቲም ነበሩ። በእያንዳንዷ መስመር በጥላቸው ተጋጣሚን የሚጠብቁ ቡድን ነበሩ የነበሩት። የፓሲንግ ሌኖቹን በትኩረት ሲከታተሉ የምንመለከት ነበር። ይህ ደግሞ ለቼልሲ ባክስሪ ችግር ሲፈጥርባቸው ነው የነበሩ። ለቤቲሶች ለካውንተር አታክ ደግሞ ለቤቲሶች ማለትም ነው እድል የሚሰጣቸው ነው የነበረው። በአጠቃላይ ግን የኤንዞ ማሬስካ ቡድን ታክቲካሊ ዋው የሚያስብሉ ቡድን ሆኖ ተገኝቷል። ምናልባት በኔጌቲቭ መልኩ የሚነሳባቸው ከኳስ ውጪ የነበራቸው ዲፌንሲቭ ኢንቴንሲቲ መስተካከል ይኖርበታል። ማሬስካ እንግዲህ በስታንፎርድ ብሪጅ በመጀመሪያው ዓመታቸው የኮንፈረንስ ሊግ ዋንጫን አሳክተዋል። ከዚህ በተጨማሪም በመጀመሪያ ዓመታቸው የቻምፒዮንስ ሊግ ተሳታፊ መሆናቸውም በጣም ጥሩ የሆነ አቺቭመንት ወይም ስኬት ነው። ነገር ግን ይህንን ላምፓርድም ያድርገው በመሆኑ ቡድኑ ከዚህም በላይ ሆኖ ወደ ድሮ ማንነቱ ለመመለስ ያላቸውን አሁናዊ ካልቸር ከዚህም በበለጠ ማሻሻል ይኖርባቸዋል። በቀጣዩ ዓመት ቡድኑ ለፕሪሚየር ሊግ ዋንጫ ካልተፎካከረ ደግሞ ማሬስካ ላይ ጫና የሚበረታ መሆኑ አይቀሬ ነው የሚሆነው። ሌላው ተሸናፊዎቹ ቤቲሶች ናቸው። የላሊጋው ክለብ ዘንድሮ በአውሮፓ ጥሩ ጉዞን አድርጓል። በምሽቱ ጨዋታ ማፈር ያለባቸው ቡድን አይነት አይመስሉኝም። ቀድሞውኑም የዚህ ውድድር ባለቤት ቼልሲ እንደሚሆን ጥርጥር የሌለው ጉዳይ ነበር። የምዕራብ ለንደን ክለብ ውድድሩ ምን ያህል እንደነገሱበት መቼስ ይታወቃል። ለዛ ቤቲሶች በምሽቱ ጨዋታ ማፈር ያለባቸው ቡድን አይደሉም። በሁለቱ ቡድንም ምን ያህል የስኳር ልዩነት እንኳን እንዳለ ብንመለከት ቾኬንድ ቺዝ ነው የሚለው ወይም ፍጹም የተለያዩ ነው የነበሩት ያለው። ስንደመድመው ግን በሁለተኛው አጋማሽ እሳተ ነበልባል ሆኖ የመጡት ቼልሲዎች ከመመራት ተነስተው ቤቲስን 4-1 በመረምረም ቼልሲዎች የኮንፈረንስ ሊግ ቻምፒዮን በይፋ ሆኗል።